አሁን ያለንበት ወር የረጀብ ወር ነው እንደምታውቁት የረጀብ ወር ገብቷል የረጀብ ወርን በተመለከተ አላህ Subhanahu Wa Ta'ala في كتابه العزيز إن عدة الشهور عند الله 12 شهرا يوم خلق السماوات والأرض منها 4 حرم إلى يا أمت ورات قطرة الله زند 12 ور ነው ሰማያትና ምድርን ከፈጠረ ጊዜ ጀምሮ ስሌቱ ይሄ ነው ከነዚህ መሃል አራቱ ወራቶች እጅግ የተከበሩ ከባድ ወራቶች ናቸው فلا تظلموا فيهن انفسكم ራሳችሁን በእነዚህ ወራት ውስጥ አትበድሉ በተለይ በአራቱ አመቱን ሙሉ ነፍስን መበደል አይቻልም በተለይ በእነዚህ አራቱ ወራቶች ግን ጠንከር ያለ ይሆናል ነብዩ አለይሂ ሰላቱ ወሰለም የሐጀተ الوداع ላይ ምን አሉ إن الزمان قد استدار كهيئته يوم خلق السماوات والأرض ጊዜያቶች ተሽከርከረው ሰማያትና ምድርን አላህ እንደፈጠረው እለት ተመልሷል መሐል ላይ ሙሽሪኮቹ ወራቶችን ለማዛባት ሞክሮ ነበር በዚህም ይሁን በዛ በተዛዋዋሪ ነገሩ ተሽከርከሮ ዝሮ ዛሬ አሁን ባለንበት ወቅት አላህ ከደነገገው እለት ጋር የገጠመ ሆኖ ተገኝቷል አሉ እና አመት 12 ወር ነው ከነዚህ አራት ወራቶች የተከበሩ ናቸው ሶስቶቹ ተከታታይ ذوالقعدة ذو الحجة እና محرم ናቸው አሉ አራተኛው የተነጠለ ነው ረጀብ ሙደር የሚባለው ነው በጁማዳና በሻዕባን መሃል የሚገኘው ይሄም ለረመዳን መቅረባችንን ያሳያል አላህ በሰላም ደርሰው የሚጾሙና የሚቆሙ አላህ ያደርጋል በእነዚህ ወራቶች ውስጥ በተለይ በዚህ ወር ከተጠቀሱት አራት ወራቶች መሃል አሁን ያለንበት ስለሆነ ራስን መበደል የለብንም አላህ ራሳችሁን በወንጀል እንዳትበድሉ ብሏል ከቢድዓ ከጥመት ከሽርክ ሰውን ከመበደል ከመገዳደል ከመፋለም ከማታለል ከመዋሸት ከማጭበርበር ከመቀኝነት መጥፎ ከሆኑ ሁሉ ስነ ምግባራቶች ከየትኛውም ጊዜ በተሻለ መልኩ ሁሉ ጊዜ حرام ናቸው በተሻለ መልኩ የምንታቀብባቸው ወራቶች እንደሆኑ ያሳየናል ኢባደላህ ይህ ወር እንዲህ ምርጥ ቢሆንም በቁርአንም ይሁን በሐዲስ የተለየ የሚፈጸም ኢባዳና ተግባር የለውም ዝርዝር የሚነሱ ቢድዓዎችን ብንጠቅስ ጊዜው አይበቃን ይሆናል ነገር ግን ባጭሩ ማስቀመጥ የምፈልገው በቁርአንም ይሁን በሐዲስ ትክክለኛ በሆነ ሐዲስ አንዳንድ ደካማ የሆኑ በጣም የደከሙ ሐዲሶች ካልሆኑ በስተቀር በቁርአንና በትክክለኛ ሐዲስ መሰረት እነዚህ ወራቶች ውስጥ የሚፈጸም ለየት ያለ ምንም አይነት ኢባዳ የለም ረጀብ ወር የተከበረ ወር ቢሆንም በኢባዳ አፈጻጸም በጾም በዑምራው በየትኛውም ተግባር የተለየ አጅርና ምንዳ የለው የተቀመጠበት ማለት ነው ነብዩ አለይሂ ሰላቱ ወሰለም የተለየ ዑምራ አላደረጉም የተለየ ረጀብን የተለየ ጾም አልጾሙም የተለየ ሰደቃ አላደረጉም ረጀብ 27 ተብሎ ለይለቱል ኢስራ ወልሚዕራጅ ይከበርም አላሉም በል አህለ العلم እንደሚሉት ሙሐዲሶች ባስቀመጡት መሰረት በእርግጥ ለይለቱል ኢስራ ወልሚዕራጅ ስንተኛው ቀን እንደሆነ በትክክለኛ የተረጋገጠ ነገር የለውም ትክክለኛ ማስረጃ የለውም 27 የሚለው ወደፊትም ወደ ኋላም ሊመጣ ይችላል ስለዚህ ኢብኑ ባዝ ረሂመሁላህ ምንድነው የሚሉት የአላህ ህክማ ሆኖ ቀኑ እንዳይታወቅ ሆኗል ሰዎችን አስረስቷል ቢታወቅ ራሱ የተለየ የሚደረግ ምንም ነገር የለም ቢድዓ ኢባደላህ ክፉ ነው ቢድዓ ማንነታችንን ያሳጣል ቢድዓ ልባችንን ያለያየን እኮ አንዱ ቢድዓ ነው ሽርክና ቢድዓ መቀጣጫ አለው في الدنيا قبل الاخره ልባችን መለያየት መቀያየም መከፋፈል መበታተን አይበቃንም የአላህን ትእዛዝ በመጣስ ወደ ኋላ መንሸራተት አይበቃንም ከሐራም ራሳችንን ብናቀብ ምንድነው የምናገኘው የሚደርስብን ጉዳት ክብርና መልካምነት እንጂ መከበርን ማይፈልጋለ የለም ሁላችንም ለመከበር ግን የአላህን عز وجل መመሪያ በትክክል ማክበርና መከተል ነው